አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ ይሄ 14 ጊዜ የበለውት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ ሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥፍ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም፣ አፍን ልበልህ ዱቄት። ምን አይነት የወረደ ፐርፎርማንስ ነው እያሳያችሁ ነው ያላችሁት? ምን አይነት የወረደ ፐርፎርማንስ ነው? ግን ችግር የለውም። ቋጣሪው በደንብ በርትቶ 90 ደቂቃ ላይ ሽምቅቅ ብሎ እንዲተኛ የተደረገ ሴራ ነው። በዚሁ አጋጣሚ ደግሞ ዩቲዩብ ላይ እየመጣችሁ ላይቭ ስትሪም እያደረግን ነው። ሊንክ ባዮ ላይ አለ። ፍፄ አዲስ ጉዳት አለ ከጨዋታ በኋላ ፍፄ ጠብቁት። ዩቲዩብ ላይ ያለን ሊንክ ባዮ ላይ ያለላችሁ ዘብሩክ ኤክሶ ሾው ጋይስ። ከዛ በተጨማሪ ቋጣሪያንስ ጠብቅ። እሺ በደንብ ጠብቅ። ሀቨርት ተነስ። ጄሱስ ውጣልኝ። በሳውዛምተን ፈርስት ሃፍ 1-0 እየተመራን ነው የምልህ። ቤን ዋይት ምን አይነት ደደብ ስራን የሰራው አባቴ። ዘለህ ኳሱን እንኳን አትነካውም። ባዘልስ ቢቀርብስ ገባር ቢያንስ ከማስመታት ታቆሞ ነበረ። ኬፓ ደግሞ ኳስ ታድናለህ ብለን አንገምትም። ቤን ዋይት ከጎሉ በኋላ ራሱ ሁለት የፈጠነ ስህተት ሰርቶ ስሜትን ተቆጣጠር አባቴ። ስሜት እንደዚህ ቅልቅል ካለ አስወጣልኝ። አርቴታ ሰከንድ ሃፍ ላይ እሱን አስወጥተህ ካላፊ ወሪ ምናምን ማስገባት ይችላል። ጋብሪኤልና ሰሊባንም 45 ደቂቃ አድርገህ ሮቴት ብታደርጋቸው ቅር አይለኝ። ዋናው ማይረባው ተጫዋቻችን ግን ጋብሪኤል ጄሱስ የሚባለው አጥቂያችን ማለት ማይፈለግበት ቦታ የሚገኘው ማለት አልነበርክም አባቴ። አንተ አልነበርክም። ስለዚህ ሰከንድ ሃፍ የፈጠነ መውጣት አለበት። ዮከሬዝ ነው መግባት ያለበት። ወይ ሃቨርትስን ወደፊት አስጠጋውና ሚድፊልዳችን ባላንስ የለውም። ዙቢሜንዲን አስገባው። ኦዲጋርድ ምርጥ ነበር ዛሬ። በጣም ዲክቴት እያደረግሽ ነበርና ያቺን ኳስ መሳት አልነበረብሽም። ግን ኳሱን በደንብ አላገኘሻትም። አፉ ብለንሻል። 60 ደቂቃ ሳይሞላ ምላሽ መስጠት አለብን። ምክንያቱም እንደዛ ቀጥቅጠን እኛ ጎል ሳናገባ እነሱ ማግባታቸው ወኔ ነው የሚሰጣቸው ነው። የመጨረሻ ወኔማ የፈጠነ ሰከንድ ሃፍ ተጫዋቾች ቀይረህ በ60 ደቂቃ ውስጥ አቻ ማድረግ አለብን። የፈጠነ ማን ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጄሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጄሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ግራ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድን ነው? እኔ የምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። ታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ። በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ። ከ4 ዋንጫ ወደ 2 ዋንጫ ሄደናል። መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ። አይደለም አንድ ዋንጫ 3ቱንም ብናጣ፣ አይደለም አንድ ጊዜ በሽንፈት ቢንጣጣ፣
አርሴናል ቶም ነፍሴን እስከማጣ ካራቦ ካፕን አተናል እናስታውሰዋለን። ዛሬ ኤፍ ኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁ እንድታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊ ፕሊስ አትስጡ። የምትሰጡ ካላችሁ አደቡ። እያቃጠለን ምንደግፈው ቲም አለን። አሁንም እንደግፈዋለን፣ ነገም እንደግፈዋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸንፈውም ቢሆን እንኳን አየሁት። ቲሜ ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግን አወራለሁ እርግጠኛ ነኝ።